ሰላም ጤና ይስጥልን ውድ የቻናሌ ቤተሰብ እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ ደግሞ በጣም ቀላል እና ለየት ያለ የደቨርጂኒ አሰራር ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንሁን። አሁን ወደ አሰራሩ እንሄዳለን። እስከ መጨረሻ አብራችኝ ቆዩ። እዚህ ጋር 3 ኤግ ፕላንት አለ። እንደምታዩት በረዣዥሙ ነው እንደዛ አድርጌ በስላይስ የምቆርጠው። እንደዚህ መሆን አለበት፣ ወፍራም መሆን የለበትም። በስሱ እንደዛ አድርገን እንከትፈዋለን። እንዳይጠቁሩባችሁ ቶሎ ቶሎ መክተፍ አለባችሁ። ትንሽ ከቆየ የመጥቆር ባህሪ ያለው። እንዲቆይላችሁ ከፈለጋችሁ ደግሞ ውሃ ውስጥ ትንሽዬ ሎሚና ጨው አድርጋችሁ ብትዘፈዝፉት አይጠቁርም። ከዛ ከውሃው እንዳወጣችሁ በኪችን ፔፐር አለ ማድረቅ፣ እንደዛ አድርቃችሁ ብትጠቀሙት ምንም አይጠቁርም። እንደምታዩት እንደዚህ ከትፌዋለሁ። ትንሽዬ ጨው አድርጋለሁኝ በላይ ያልዘፈዘፍኩት እኔ ቶሎ ኦቭን ውስጥ ስለማስገባው ነው እንጂ ትንሽ ከቆየ ይጠቁራል። እናንተ እንዴት ነው ኤግ ፕላንት የምትሰሩት? ኮሜንት ላይ ጻፉልኝ። ከእናንተ አዲስ ነገር መማር ስለምፈልግ ሀሳባችሁ ብታካፍሉኝ ደስ ይለኛል፣ እንዴት እንደምትሰሩት። ከዛ ትንሽ የኦሊቭ ኦይል እንደዛ አድርጌ በላዩ አረጋለሁ። ለ25 ደቂቃ ኦቨን ውስጥ አብስለዋለሁ። እዚህ ጋር ትንሽ የኦሊቭ ኦይል ጨምሬያለሁ። ከዛ ከታትፌ ያስቀመጥኩት ቀይ ሽንኩርት ነበረኝ። አንድ ተለቅ ያለ ቀይ ሽንኩርት ጨመርኩት እና 3 ፍሬን የተፈጨ ነጭ ሽንኩርት እጨምራለሁ። ከዛ እንደዛ አድርጌ ነጭ ሽንኩርትና ቀይ ሽንኩርቱ ለ3 ደቂቃ 4 ደቂቃ ያህል አበስለዋለሁ። እዚህ ጋር የተፈጨ ስጋ አለኝ። ብዙ ጮማ የለውም፣ ፋት የለውም። እጨምረዋለሁ። ከዛ ቶሎ ቶሎ ማማሰል ስጋው ቁጥር እንዳይልብን ቶሎ ቶሎ ማማሰል አለበት። ስጋው ለ5 ደቂቃ ያህል በመካከለኛ እሳት አበስለዋለሁ። ባሮ ሽንኩርት እጨምራለሁ። ትንሽ ባሮ ሽንኩርት እና ቃሪያ፣ አንድ ቀይ ቃሪያ እዛ በደንብ አድርጌ አዋህደዋለሁ። በዚህ መልኩ ሀሳብ አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። ከዛ የተጠቀምኩት ቅመማ ቅመም እዚህ ትንሽ ኮረሪማ አለ፣ ሮዝመሪ፣ ፍሬሽ ሮዝመሪ ካላችሁ ፍሬሽ ብትጨምሩት አሪፍ ነው እና እርድ ትንሽዬ ካሙን እና በደንብ አድርጋችሁ ማዋሃድ። እንጀራ ከሌላችሁ ማባያ እንደዚህ አድርጋችሁ በኤግ ፕላንት ሰርታችሁ ብትበሉት በጣም አሪፍ ነው። እውነት መክሩት፣ በጣም ነው የሚጣፍጠው። እና ትንሽ የጨው ለጣዕም ያህል። ከዛ የተነጠረ ቅቤ ካላችሁ የሀገር ቤት ትንሽ ብትጨምርበት የበለጠ በጣም ነው የሚያጣፍጠው። ትንሽ የቅቤ ጨምራለሁ እኔ። ከሌላችሁ ቢቀርም ችግር የለውም። ስጋዬ እንደዚህ ቆንጆ ሆኖ በስሎልኛል። አሁን ይበቃዋል። ያ ኤግ ፕላንቴ በዚህ መልኩ በስሎልኛል።
እዚህ ጋር የተጠቀሙት ኬክ የምሰራበት እቃ ነው የተጠቀምኩት። ቆንጆ ቅርጽ እንዲይዝልኝ ስለፈለግኩኝ ከዛ በላዩ ትንሽ የፔኪንግ ወረቀት አድርግበታለሁ። እንደዚህ ወረቀት ማድረግ ካልፈለጋችሁ ትንሽ የዘይት አድርጋችሁ በላይ ትንሽ ዱቄት አድርጋችሁ መስራት ትችላላችሁ። እኔ ግን ቶሎ እንዲወጣልኝ ስለፈለኩኝ ወረቀት ነው የተጠቀምኩት። ከዛ ኤግ ፕላንቱ እንደዛ አርጌ ቆንጆ አርጌ ቦታው አስይዤዋለሁ። አያችሁት? ከዛ የሰራሁትኝ ስጋ በዚህ መልኩ ወደ ውስጥ ከተዋለሁ። ለአይናችንም የሚያምር ምግብ ሲሆን አይደለም ደስ የሚለው። ከዛ 2 ቲማቲም በዚህ መልኩ ከታትፍ ያስቀምጨው ነበር፣ በላዩ አደርገዋለሁ። ለልጆች ለአዋቂ በጣም አሪፍ ምግብ ነው፣ መኩሩት። ልጆችም ለየት ያለ ነገር ሲሆን ደስ ነው የሚላቸው አይደል? ከዛ እዚህ ጋር 3 እንቁላል አለኝ። ክሬም ሄቪ ክሬም አለኝ እጨምርበታለሁ። ከዛ በእጅ ያርጌ ክሬሙ ትንሽ ወፈር እንዲልልኝ በዚህ መልኩ ትንሽ እመተዋለሁ። አሁን ይበቃዋል። ከዛ እንደዚህ አርገን በላይ እንጨምረዋለን። እንቁላሉና ሄቪ ክሬሙ ስጋው በደንብ እንዲያያዝ ነው የሚያደርገው። ከዛ በላዩ ትንሽዬ ቺዝ አረኩኝ። ሄቪ ክሬሙ ካልፈለጋችሁት እንቁላሉ ብቻውን በቂ ነው፣ አለመጨመር ትችላላችሁ። እኔ ግን ትንሽ እንዲያጣፍጥልኝ ስለፈለኩኝ ነው ክሬም የጨመርኩት። ከዛ ኤግ ፕላንቱ እንደዛ አድርገን እጥፍ እናርገዋለን ወደ ውስጥ። ስጋ ሙሉ በሙሉ ነው የምንሸፍነው እንደዛ አድርገን። አያችሁት? ከዛ ለ25 ደቂቃ ኦቨን ውስጥ መልሼ ከተዋለሁ፣ አብስለዋለሁ። አያችሁት? ሲያምር ራሱ ቅርጹ። ምግባችን ደርሷል። ይሄን ይመስላል። እንደምታዩት ቆንጆ ሆኖ ነው የበሰለልኝ። ወረቀት ስታርጉበት እንደዚህ ቶሎ ነው የሚወጣው። ሽታው ልነግራችሁ አልችልም። በጣም ነው የሚጣፍጠው። አሁን ደግሞ በዚህ መልኩ ቆርጠን እናየዋለን። አያችሁት? ቆንጆ ሆኖ ነው የበሰለው እንደምታዩት። እስቲ አሁን ደግሞ እንቅመሰው። እዩት እንዴት እንደሚያምር። እንብላ። በጣም ነው የሚጣፍጠው። እውነት መኩሩት፣ ትወዱታላችሁ። እርግጠኛ ነኝ ትወዱታላችሁ። መኩሩት። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ ለየት ያለ አዲስ ቪዲዮ እስከምንገናኝ በያላችሁበት ፍቅርና ሰላም ይብዛላችሁ። ለዛሬው ቻው።